የዳታ ሶርስ አንድ ብቻ ሲሆን የዳታ ጥራት ላይ የሚያስከትለው አደጋ አለ። ቅድም ሲገለጽ እንደነበረው ዳታ ኮሌክተርስ ፊዚካሊ ሄደው ዳታ ሲሰበስቡ፣ በሪሞት በሳተላይት ዳታ ሲሰበሰብ፣ በድሮን ዳታ ሲሰበሰብ፣ ለፕሮክሲሚቲ የጂኦስፓሻል መረጃ ሲታከልበት የዚያ ዳታ ጥራት ያደገ ይሆናል። ከብዙ ዳታ ሶርስ በብዙ መንገድ ዳታ ሰብስበን ትሪያንጉሌት ማድረግ የማንችል ከሆነ ሙሉ ዕውቀት ከዚያ ዳታ ልናገኝ አንችልም። የዳታ ሶርስ ማብዛት እና ትሪያንጉሌት ማድረግ የጠራ መረጃ ለማግኘት ያግዛል። ዛሬ የስታቲስቲክስ አገልግሎት በሳተላይት በድሮን ፊዚካሊ የላካቸውን ሰዎች እና የጂኦስፓሻል መረጃ ተጠቅሞ የኛን ግብርና፣ የኛን ጤና፣ የኛን አጠቃላይ የማድረግ አቅም የለካበት መንገድ ለመላው ኢትዮጵያውያን እንደ ታላቅ ድል ሊወሰድ ይገባዋል።